ይሄ አፕሊኬሽን ስልካችሁ ላይ ካለ ከአሁን በኋላ የትኛውንም ቋንቋ ባለማወቅ አትቸገሩም። ምክንያቱም ይህ አፕሊኬሽን የትኛውንም ቋንቋ ወደምትፈልጉት በቀላሉ ትራንስሌት ያደርግላቸዋል። ለእኔ ደግሞ የተመቸኝ አጠቃቀሙ ነው። በየትኛውም ቋንቋ ወደ ተጻፈ ጽሁፍ ትሄዱና ከጎኑ ጋር አፕሊኬሽኑን አይከን ሳብ አድርጋችሁ ጽሁፉ ላይ ቁጭ ስታደረጉ እዚህ ጋር እንደምታዩት ወደምትፈልጉት ቋንቋ በቀላሉ ትራንስሌት ያደርግላቸዋል። ታዲያ ይህንን አፕሊኬሽን ከየት እንደምታወሩና እንዴት እንደምትጠቀሙ አሳያችኋለሁ። እናንተ ደግሞ ይህንን ቪዲዮ ላይክ እና ሼር፣ ኮፒ ሊንክ በማድረግ ተባበሩልኝ። እንዲሁም እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ እዚህ ጋር የፕላስ ምልክቷን በመንካት ቤተሰብ መሆን ትችላላችሁ። እንዴት እንደምትጠቀሙና ኬት እንደምታወርዱ አሳያችኋለሁ። ወደ ቪዲዮ አፕሊኬሽኑን ስከፍቱ እንደዚህ ያመጣላችኋል። እዚህ ጋር ሁለት አይነት አማራጭ ነው የሚያሳያችሁት። የመጀመሪያው ላይ እናንተ ወደ ምን እንዲተረጉምላችሁ ነው የምትፈልጉት። እኔ ወደ አማርኛ ስለሆነ እዚህ ጋር መጀመሪያው ላይ አንድ ጊዜ ነክቼ አማሪክ የሚለውን እመርጣለሁ። ሁለተኛው ደግሞ የጽሁፉ ቋንቋ ምን አይነት ነው። ስለዚህ እኔ የምፈልገው እንግሊዝኛ ስለሆነ የጽሁፉ ቋንቋ እንግሊሽ የሚለውን በመንካት ከታች የፓወር በተኗን በመንካት አበረዋለሁ። ከዛ እዚህ ጋር አይከን ያመጣልኛል። በመቀጠል ደግሞ ወደ ማንኛውም ጽሁፍ ከሄድኩ በኋላ እችን አይከኗን ሳብ አድርጌ ጽሁፉ ላይ ሳስቀምጥ እዚህ ጋር በምታዩት መንገድ በቀላሉ ወደምፈልገው ቋንቋ ትራንስሌት አደረገልኝ ማለት ነው። ከዚያ በመቀጠል ወደ አፕሊኬሽኑ ትመለሱና እዚህ ትራንስሌት የሚለው ላይ በመንካት እዚህ ጋር የፈለጋችሁትን ጽሁፍ ጽፋችሁ ትራንስሌት ያደርግላችኋል። አሊያም ደግሞ የካሜራ ምልክት አለ። ካሜራ ምልክቱን በመንካት ከየትኛውም ነገር ፎቶ አንስታችሁ በቀላሉ ትራንስሌት ማድረግ ትችላላችሁ ማለት ነው። ታዲያ ይህንን አፕሊኬሽን ለማውረድ በመጀመሪያ ወደ ፕሌይ ስቶር ትሄዱና ሰርች ማድረጊያው ላይ ኢትዮ አፕስ ብላችሁ ሰርች በማድረግ ይህንን አፕሊኬሽን ኢንስታል ታደርጋላችሁ። እኔ ኢንስታል ስላደረኩ ኦፕን ይለኛል። ኦፕን ይለውን በመንካት እዚህ ሰርች ማድረጊያው ላይ SWT ብዬ ሰርች አደርጋለሁ። በመቀጠል እንደዚህ አይነት ፎቶና ጽሁፍ ሲያመጣልኝ የኛውን አንድ ጊዜ በመንካት ተገባና ትንሽ ጽሁፎችን ስክሮል ሳደርግ እዚህ ጋር መጨረሻ አካባቢ ዳውንሎድ የሚላለ ዳውንሎድ የሚለውን በመንካት አፕሊኬሽኑን ማግኘት ትችላላችሁ። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ኮፒ ሊንክ እና የፕላስ ምልክቷን በመንካት ቤተሰብ መሆናችሁን አትርሱ። ይመቻችሁ።